ፖይንተርስ ኮምፒውተሮች ማንኛውንም መረጃ ወይንም ኢንፎርሜሽን የሚያስቀምጡት ሚሞሪ ላይ ነው። በኮምፒውተር ሚሞሪ ትንሹ የዳታ መለኪያ ዩኒት ቢት ይባላል። ቢት ምህጻረ ቃል ሲሆን ሲተነተን ባይነሪ ዲጂት ይሆናል። አንድ ቢት ሚሞሪ ላይ ሊቀመጥ የሚችለው ዋጋ 0 ወይንም 1 ሊሆን ይችላል። 8 ቢቶች አንድ ላይ በመሆን ባይትን ይፈጥራሉ። ከዚህ በፊት እንዳየነው አንድን ቫሪያብል ስናስተዋውቅ ወይንም ዲክለር ስናደርግ የተዋወቀበትን ዴታ ታይፕ ብቻ በማየት ቫሪያብሉ ምን ያክል ባይት ቦታ ሚሞሪ ላይ እንደሚይዝ ማወቅ ይቻላል። የሲ++ ፕሪሚቲቭ ዴታ ታይፕስ ሚሞሪ ላይ ምን ያክል ባይት ቦታ እንደሚይዙ ከዚህ ሰንጠረዥ መመልከት እንችላለን። ካር 1 ባይት ቦታ ሚሞሪ ላይ ይይዛል። ወደ ቢት ሲቀየር 1 ሲባዛ በ8 ቢት 8 ቢት ይሆናል። በተመሳሳይ ኢንት 4 ባይት ቦታ ሚሞሪ ላይ ይይዛል። ወደ ቢት ሲቀየር 4 ሲባዛ በ8 ቢት እኩል ይሆናል 32 ቢት ይሆናል። የኮምፒውተር ሚሞሪ በባይት ደረጃ ይከፋፈላል። እያንዳንዱ ሚሞሪ ላይ የሚገኝ ባይት ከሌሎች ባይቶች የተለየ የሚሞሪ አድራሻ ይኖረዋል። ቫሪያብሎች ለእነዚህ የሚሞሪ አድራሻዎች የሚሰጡ ስያሜዎች ናቸው። አንድን ቫሪያብል ስናስተዋውቅ ቫሪያብሉ የትኛውን ወይንም የትኞቹን የሚሞሪ አድራሻዎች መወከል ወይንም መያዝ እንዳለበት የሚወስነው ኦፕሬቲንግ ሲስተሙ ነው። አንድ ቫሪያብል በዳታ ታይፑ መሰረት ሚሞሪ ላይ 1 ባይት ወይንም ከአንድ በላይ የሆኑ ባይቶችን ቦታ ሊይዝ ይችላል። ቫሪያብሉ ከአንድ በላይ ባይት ቦታዎችን የሚይዝ ከሆነ የቫሪያብሉ አድሬስ ተደርጎ የሚወሰደው ለቫሪያብሉ ሚሞሪ ላይ ከተሰጡት ባይቶች መካከል የመጀመሪያው ባይት አድሬስ ይሆናል። ለምሳሌ እነዚህን 3 ዲክላሬሽን አረፍተ ነገሮች እንመልከት። ካር ኤክስ ለሚለው ዲክላሬሽን ኦፕሬቲንግ ሲስተሙ ካር 1 ባይት ቦታ ስለሚይዝ ሚሞሪ ላይ 1000 አድሬስ ላይ ያለውን 1 ባይት ቦታ ሊሰጠው ይችላል። ስለዚህ ከስዕሉ እንደምናስተውለው የኤክስ አድሬስ 1000 ይሆናል። ኢንት ዋይ ለሚለው ዲክላሬሽን ከ1010 እስከ 1013 ያለው 4 ባይት ቦታ ተሰጠው ብለን ብናስብ የዋይ አድሬስ ተደርጎ የሚወሰደው የመጀመሪያው ባይት ማለትም 1010 ይሆናል። በተመሳሳይ ደብል ዜድ ለሚለው ዲክላሬሽን ከ1024 እስከ 1031 ያለው 8 ባይት ቦታ ተሰጠው ብለን ብናስብ የዜድ አድሬስ ተደርጎ የሚወሰደው የመጀመሪያው ባይት ማለትም 1024 ይሆናል። በሲ++ ፕሮግራሚንግ የአንድን ቫሪያብል አድሬስ ለማግኘት አድሬስ ወይንም ሪፈረንስ ኦፕሬተርን እንጠቀማለን። በመቀጠል ይህን ፕሮግራም እንመልከት። የዚህ ፕሮግራም ሳምፕል አውትፑት ይሄን ይመስላል። በፕሮግራሙ መሰረት በቅድሚያ int x = 25 የሚለው አረፍተ ነገር ሲሰራ int ዴታ ታይፕ ያለውና 25ን እንደ ዋጋ የያዘ አንድ x የተባለ ቫሪያብል ሚሞሪ ላይ ይፈጠራል። ቀጣዩ አረፍተ ነገር አድሬስ ወይንም ሪፈረንስ ኦፕሬተርን በመጠቀም x የተሰኘው ቫሪያብል ሚሞሪ ላይ የያዘውን ቦታ አድሬስ በ16 ቤት ቁጥር ወይንም ሄክሳዴሲማል ነምበር ያሳየናል። በመቀጠል ሳይዝ ኦፍ ኦፕሬተር ኤክስ ቫሪያብል ምን ያክል ባይት መጠን ያለው ቦታ ሚሞሪ ላይ እንደያዘ ይነግረናል። በዚህ መሰረት ኤክስ ቫሪያብል ኢንት ዴታ ታይፕ ስላለው ሚሞሪ ላይ 4 ባይት ቦታ ይይዛል። የመጨረሻው አረፍተ ነገር ኤክስ ቫሪያብል የያዘውን ዋጋ ማለትም 25ን ፕሪንት ያደርጋል። ፖይንተር ምንድን ነው? ፖይንተሮች የሚሞሪ አድራሻዎችን ወይንም ሚሞሪ አድሬስ ብቻ እንደ ዋጋ የሚይዙ ልዩ የሆኑ ቫሪያብሎች ናቸው። ብዙውን ጊዜ ፖይንተርስ ፖይንተር ቫሪያብልስ እየተባሉ ይጠራሉ። ፖይንተር ዲክላሬሽን ለቫሪያብል ለአሬይ እንዲሁም ለፈንክሽን እንዳደረግነው ሁሉ ፖይንተር ቫሪያብሎችን ከመጠቀማችን በፊት በቅድሚያ ማስተዋወቅ ወይንም ዲክለር ማድረግ ይጠበቅብናል። ፖይንተሮችን ለማስተዋወቅ ወይንም ዲክለር ለማድረግ እንደሚከተለው መጻፍ ይኖርብናል። ዳታ ታይፕ አስተሪክስ ፖይንተር ኔም። ምሳሌ
int asterisk p semicolon double asterisk ptr semicolon ዳታ ታይፕ ዳታ ታይፕ ማንኛውም ፕሪሚቲቭ ዴታ ታይፕ ወይንም ዩዘር ዲፋይንድ ዴታ ታይፕ ሊሆን ይችላል። ፖይንተር ኔም ማንኛውም ቫሊድ አይዴንቲፋየር ኔም ፖይንተር ኔም መሆን ይችላል። አስተሪክስ ወይንም ዲሪፈረንስ ኦፕሬተር ወይንም ኢንዳይሬክሽን ኦፕሬተር በአንድ የሲ++ ፕሮግራም የተለያዩ ስሞች ሊኖሩን ይችላሉ። የፖይንተር ስሞችን ከሌሎች ስሞች የምንለየው ከፖይንተር ስም በፊት በሚቀመጠው አስተሪክስ ወይንም ዲሪፈረንስ ኦፕሬተር ነው። ስለዚህ ፖይንተሮችን በምናስተዋውቅበት ጊዜ ከፖይንተሩ ስም በፊት አስተሪክስ ሊኖረን ይገባል። ይህን የዲክላሬሽን አረፍተ ነገር እንመልከት። int x is equals to 25 አንድ p የተባለ int ታይፕ ፖይንተር ዲክለር እናርግ። int asterisk p is equals to x የሚል አረፍተ ነገር ብንጽፍ ፕሮግራሙ ስህተት ይሆናል። ይህም የሆነበት ምክንያት p ፖይንተር ቫሪያብል ስለሆነና x ኢንቲጀር ቫሪያብል ስለሆነ ኢንቲጀር ቫልዩ ለፖይንተር ቫሪያብል መስጠት ስለማይቻል ነው። ነገር ግን x ቫሪያብል የሚወክለውን የሚሞሪ አድሬስ ለp ፖይንተር ቫሪያብል መስጠት ከፈለግን አድሬስ ወይንም ሪፈረንስ ኦፕሬተርን በመጠቀም እንደሚከተለው መጻፍ እንችላለን። p is equals to address of x በዚህ አረፍተ ነገር መሰረት የፖይንተር ቫሪያብል p ዋጋ የሚሆነው የx ቫሪያብል አድሬስ ይሆናል። cout x ከተሰራ 23ን ፕሪንት ያደርግልናል። cout p ከተሰራ ከምስሉ እንደምንመለከተው የx ቫሪያብልን አድሬስ ማለትም 0xeefን ፕሪንት ያደርግልናል። በp ፖይንተር ቫሪያብል ፖይንት የተደረገው የሚሞሪ አድራሻ ላይ ያለውን ዋጋ የፖይንተሩን ስም ማለትም ፒን በመጠቀም ፕሪንት ማድረግ ከፈለግን አስተሪክስ ወይንም ዲሪፈረንስ ኦፕሬተርን ተጠቅመን እንደሚከተለው መጻፍ ይኖርብናል። ይህን አረፍተ ነገር ስናነበው cout the value pointed by pointer variable p ይሆናል። የዚህ አረፍተ ነገር አውትፑት 25 ይሆናል። አስተውሉ፣ int ታይፕ ፖይንተር ካለን ፖይንት ማድረግ የሚችለው int ታይፕ ያለውን የሚሞሪ አድራሻ ወይንም ቫሪያብል ብቻ ነው። በተመሳሳይ ደብል ከሆነ ደብል፣ ፍሎት ከሆነ ፍሎት እንዲሁም ካር ከሆነ ካር ታይፕ ያለውን የሚሞሪ አድራሻ ብቻ ፖይንት ማድረግ ይችላል። ምሳሌ እነዚህን ሁለት የሲ++ ፕሮግራም አረፍተ ነገሮች እንመልከት። double p is equals to address of var1 የሚለው አረፍተ ነገር ስህተት ይሆናል። ይህም የሆነበት ምክንያት ፖይንተር ቫሪያብል p ታይፑ ደብል ሲሆን የvar1 ቫሪያብል ታይፕ ደግሞ int በመሆኑ ነው። ስለዚህ ደብል ታይፕ ያለው ፖይንተር ቫሪያብል int ታይፕ ያለውን አድሬስ ፖይንት ማድረግ ስለማይችል አረፍተ ነገሩ ስህተት ይሆናል። በቀጣይ ስለ ፖይንተር የሚያስረዱ የተለያዩ የፕሮግራም ምሳሌዎችን እናያለን። እሺ፣ በቅድሚያ አንድ int ታይፕ ቫሪያብል ዲክሌር እናርግ። int var1 የሆነ ቫልዩ እንስጠው 5። እሺ፣ ሌላ አንድ ፖይንተር ቫሪያብል ዲክሌር እናርግ። int ፖይንተር ptr። እሺ፣ እዚህ ጋር ኢኒሻላይዝ እናርገው የptrን ቫልዩ var1። በዚህ መልኩ የምንጽፍ ከሆነ ስህተት ይሆናል። ምክንያቱም var1 ላይ የተቀመጠው ኢንቲጀር ቫልዩ ነው። ፖይንተር ደግሞ መያዝ ያለበት አድሬስ ስለሆነ ቫልዩ ለፖይንተር መስጠት አንችልም ማለት ነው። ይህን ፕሮግራም ረን ብናደርገው ይሄ ላይን ኢረር ይሆናል እንደምናየው ነው። ስለዚህ የvar1ን አድሬስ ለመስጠት ምን መጠቀም አለብን? አድሬስ ኦፍ ኦፕሬተር ወይንም ደግሞ ሪፈረንስ ኦፕሬተርን መጠቀም ይኖርብናል ማለት ነው። እሺ፣ በመቀጠል ፕሪንት ስቴትመንት እንጻፍ። cout value of var1። ስለዚህ የvar1ን ቫልዩ ፕሪንት ያደርግልናል var1። ይሄ ግልጽ ነው። ኢንድል። እሺ፣ ሁለተኛው ስቴትመንት
var1 የያዘውን ሚሞሪ ላይ የያዘውን ቦታ ሳይዝ ፕሪንት እንዲያደርግልን ከፈለግን ሳይዝ ኦፍ var1 ስለዚህ ሳይዝ ኦፍ ኦፕሬተርን ተጠቅመን ሳይዙን ፕሪንት ማድረግ እንችላለን ማለት ነው። አንድ አርጊውመንት ይኖረዋል var1። እሺ ሶስተኛው ስቴትመንት var1 የያዘውን አድሬስ ፕሪንት ማድረግ ከፈለግን እሺ ከመደጋገም ኮፒ ብናደርገው የተሻለ ነው። ኮንትሮል ኮፒ ኮንትሮል ቪ። ስለዚህ አሁን ፕሪንት የምናደርገው አድሬስ ኦፍ var1 ነው። ስለዚህ አድሬሱን ፕሪንት ለማድረግ ዳይሬክትሊ ፖይንተሩን ፕሪንት ማድረግ እንችላለን ማለት ነው። ptr ምክንያቱም እዚህ ጋር የvar1ን አድሬስ ለፖይንተር ቫሪያብል ptr ሰጥተነዋል። ስለዚህ ይሄ ስቴትመንት የvar1ን አድሬስ ፕሪንት ያደርግልናል ማለት ነው። እስቲ ረን አድርገን ቼክ እናድርገው። ኦኬ እዚህ ጋር ኢንድል እንጠቀም። ኢንድል እሺ እንደምናየው ነው var1 ላይ ያለው ቫልዩ 5 ነው። ስለዚህ 5ን ፕሪንት ያደርግልኛል። var1 የሚይዘው ባይት ሚሞሪ ላይ 4 ባይት ቦታ ነው። ይሄ የሚሆነበት ምክንያት የvar1 ታይፕ ኢንት ስለሆነ ነው። የመጨረሻው አድሬስ ኦፍ var1 የተቀመጠበት አድሬስ ስለዚህ የሚሰጠን የመጀመሪያውን ባይት ነው። ስለዚህ ከዚህ ባይት ጀምሮ እስከ +4 ይሄን ባይት +4 ድረስ ያለውን ሚሞሪ ሎኬሽን ይይዝልናል። 4 ባይት ማለት ነው። ምንጊዜም የሚሰጠው የመጀመሪያው ባይት አድሬስ ስለሆነ የመጀመሪያውን ባይት አድሬስ ይይዝልናል ማለት ነው። እሺ በመቀጠል ፕሮግራማችንን ሞዲፋይ እናድርገው። አንድ ሌላ ኢንት ቫሪያብል ዲክሌር እናድርግ var2 = 10። እሺ አሁንም በተመሳሳይ እዚህ ጋር ግልጽ እንዲሆንልን ላይን ፕሪንት ላድርግ \n። ስለዚህ ፖይንተሮችን እንደ ቫሪያብል ነው የምንጠቀምባቸው። የተለያዩ አድሬሶችን ፖይንት ማድረግ ይችላሉ ማለት ነው። ስለዚህ እንዳስፈላጊነቱ ፕሮግራማችን ላይ የተለያዩ አድሬሶችን ፖይንት እንዲያደርጉ ማድረግ እንችላለን። እሺ አሁን እቺን ስቴትመንት ድጋሚ ከመጻፍ ኮፒ እናድርገው ኮንትሮል ቪ። ስለዚህ ፖይንተር var1 የሚለውን var2 እናድርገው። እዚህ ጋር ፖይንት ሲያደርግ የነበረው እስከዚህ ላይን ኦፍ ስቴትመንት var1 ነበር። ከዚህ ስቴትመንት በኋላ ግን ፖይንት የሚያደርገው var2 ይሆናል ማለት ነው። ስለዚህ እዚህ ጋር var1 የሚለውን var2 በለው var2 እሺ እዚህ ጋር ቫልዩ ፕሪንት ማድረግ ያለበት var2 ነው። ሳይዝ ኦፍ var2 ስለዚህ ፖይንተር እንዳለ ነው የሚሆነው። እስቲ ረን አድርገን ቼክ እናድርገው። ኦኬ እዚች ጋር ኢንድል አልጻፍንም። ኢንድል ስለዚህ እንደምናየው ነው የመጀመሪያው አድሬስ ፕሪንት ያደረገልን የvar1 ነው። ፖይንተሩ ይዘ የነበረ የvar1 አድሬስ ነው። ሁለተኛው ላይ ግን ሁለተኛው ሲአውት ስቴትመንት እዚህ ጋር አድሬስ ኦፍ var2 ስቴትመንት ፕሪንት የሚያደርግልን የvar2 አድሬስ ይሆናል ማለት ነው። ስለዚህ ፖይንተር ቫሪያብል ያለውን ቫልዩ ቀይሯል ማለት ነው። ስለዚህ በዚህ መልኩ የተለያዩ አድሬሶችን እንዲይዝ ማድረግ እንችላለን። እሺ በመቀጠል እዚህ ጋር እንደምናየው ቫልዩን ፕሪንት ያደረግነው var1ን ተጠቅመን ነው። ከፈለግን ፖይንተር ቫሪያብሉን ተጠቅመን ፖይንተሩ ፖይንት የሚያደርገው የሚሞሪ አድሬስ ላይ ያለውን ቫልዩ ፕሪንት ማድረግ እንችላለን። ይህንንም ለማድረግ ምን መጠቀም እንችላለን? ዲሪፈረንስ ኦፕሬተር። በዚህ መልኩ ከጻፍን ptr ፖይንተሩ ላይ ያለውን ቫልዩ ወይም አድሬሱን ፕሪንት ያደርግልናል። ከፊቱ ግን ዲሪፈረንስ ኦፕሬተር የምንጠቀም ከሆነ ptr በዚህ መልኩ ይሄ ሲነበብ ምን ማለት ነው? the value pointed by ptr አሁን ፕሪንት የሚያደርግልን አድሬሱን ሳይሆን አድሬሱ ላይ ያለውን ቫልዩ ይሆናል ማለት ነው። እስቲ ደን አድርገን እንየው። ስለዚህ የሚሰጠን አውትፑት ተመሳሳይ ነው። the value pointed by ptr እና var1 ፕሪንት ባረግ ተመሳሳይ ውጤት ይሰጠኛል ማለት ነው።